ኮምፒውተር ላይ ብዙ ጊዜ ካልሰለችና ስራዬን ቅልጥፍ ባለ መንገድ ከምሰራባቸው ሚስጥሮች አንዱ ሾርት ከቶችን መጠቀሜ ነው። ሰላም እንዴት ናችሁ? ዛሬ ቀላልና አሪፍ የተወሰኑ ሾርት ከቶችን አሳያችኋለሁ። ቪዲዮውን እንደምትወዱት አልጠራጠርም። ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ጀምሩ። ወደ ቪዲዮቹ እንሂድ። እሺ ጋይስ፣ ይህን የመሰለ ፔጅ ከከፈትን በኋላ ማለትም ወርድ ጋር የተወሰነች ፓራግራፍ አስገብቻለሁኝ። ከዛ ውጪ ደግሞ ማሳያችሁን ጥቅማቸው ምንድነው የሚሉትን ሾርት ኬዎችን አስቀምጫለሁኝ። ስለ እያንዳንዳቸው የተወሰነ ማብራሪያ ሰጣችኋለሁ ማለት ነው። ወደ መጀመሪያው ሾርት ኪ ስንሄድ ኮንትሮል ፕላስ ሲ የሚል ነው። ምንድነው እሱ? ኮፒ ነው የምናደርገው የሆነ ጽሁፍ ከፈለግን ፓራግራፍ የፈለግነውን ነገር ኮፒ ማድረግ ማለት ነው። ስለዚህ ልክ እንደዚህ ሼድ እናደርግና ኮንትሮል ፕላስ ሲ ስንጫን ኮፒ ያደረግነው ማለት ነው። ወሰድነው፣ ቀዳነው እንደማለት ነው። ከዛ የሆነ ቦታ ሄደን ማስቀመጥ ብንፈልግ ወይ መለጠፍ ብንፈልግ እንችላለን ማለት ነው። ከዛ ወደ ሁለተኛው ስንሄድ ደግሞ ኮንትሮል ፕላስ ኤክስ ነው። ይሄ ምንድነው የሚያደርግልን? ይቆርጥልናል። ስለዚህ ምንድነው የሚቆርጥልን? አሁን ለምሳሌ ይሄን ሼድ አደረግነው። ከዛ ኮንትሮል ፕላስ ኤክስ ስንጫን ያጠፋልናል ማለት ነው፣ ወይ ደግሞ ይቆርጥልናል። ስለዚህ ኮንትሮል ፕላስ ኤክስ ኪቦርዳችን ላይ ሄደን ከነካን ከት ያደርግልናል ማለት ነው። ወደ መጀመሪያው እንመልሰውና ሶስተኛው ምንድነው? ፔስት ነው። ፔስት ምንድነው ካላችሁኝ ደግሞ መለጠፍ። ልክ መጀመሪያ ላይ ኮንትሮል ፕላስ ሲ ብለን ኮፒ ያደረግነውን ጽሁፍ የምንፈልገው ቦታ ላይ ወስደን እንዲያስቀምጥልን ስንፈልግ ኮንትሮል ፕላስ ቪ እንለዋለን ማለት ነው። ስለዚህ አሁን ለምሳሌ ይሄንን ተጭኜ ኮንትሮል ፕላስ ቪ አደረኩኝ። ከዛ የምፈልገው እዚህ ጋር ነው፣ እዚህ ጋር አስቀምጥልኝ ካልኩት ኮንትሮል ፕላስ ቪ ጫናለው ማለት ነው። ያኔ ይደግምልኛል። ስለዚህ በተመሳሳይ መልኩ ተያያዥነት አላቸው ማለት ነው። ኮንትሮል ፕላስ ሲ እና ኮንትሮል ፕላስ ቪ። ይሄንን እናጥፋውና ወደ አራተኛው እንሄዳለን። አራተኛው ደግሞ ሰሌክት ነው። ሰሌክት የሚለው ምንድነው? ሼድ ማድረግ። ለምሳሌ አሁን እዚህ ጋር በሌፍት ክሊክ ተጭነን ሼድ ማድረግ እንችላለን። ከዛ ውጪ ኮንትሮል ፕላስ ኤ ብንል ሁሉንም ሼድ ያደርግልናል። እዚህ ፔፐር ላይ ያለ ጽሁፍ በሙሉ ሰሌክት ይደረጋል ወይ ሼድ ይደረጋል ማለት ነው፣ የምንፈልገውን ሁሉንም ጽሁፍ። ስለዚህ የኮንትሮል ፕላስ ኤ ጥቅም ሰሌክት ማድረግ ነው ማለት ነው። ስለዚህ ቀጣይ ወደ ኮንትሮል ፕላስ ዜድ ስንሄድ አንዶ ነው። አንዶ ምንድነው? መመለስ፣ የሆነ ነገር የሰራነውን መመለስ ከፈለግን አንዶ እንለዋለን። ለምሳሌ እዚህ ጋር የቀስት ምልክት የምታያችሁ ከሆነ እሷን ስንነካት መለሰው ማለት ነው። ይሄ ጽሁፍ አሁን ቅድም ኮንትሮል ፕላስ ቪን ያሳየውባችሁ ጽሁፍ ነው። ስለዚህ አንዶ ካደረግነው ይመልስልናል ማለት ነው። ተሳስተን የሆነ ነገር አጥፍተን ከሆነ ይመልስልናል። ከዛ ቀጣይ ኮንትሮል ፕላስ ኤፍ ምንድነው? ፋይንድ ነው። ምንድነው ይሄ ካላችሁ፣ ለምሳሌ ተጭነን ኮንትሮል ፕላስ ኤፍን ተጫንኩኝ፣ ስጫን እንደዚህ ሚል ይመጣልኛል። ፋይንድ ኤንድ ሪፕሌስ ምንድነው የሚያደርገው? ለምሳሌ እዚህ ጋር ኮምፒውተር የሚል ጽሁፍ አለ። ልክ ኮምፒውተር የሚል ጽሁፍ ቃልን ፈልግልኝ ብዬ ነው እንትንምለው ማዘው። ፋይንድ ኔክስት ምትላለች እዚህ ጋር። ፋይንድ ኔክስት ስለው ኮምፒውተር ምትል ጽሁፍ ያለችባት ጋር ወስዶ ሼድ ያደርግልኛል፣ አግኝቶልኛል ማለት ነው። ለምሳሌ አሁን እዚህ ጋር ትልልቅ ሪሰርቾች ጋር ምናምን የምንፈልጋቸውን ቃላቶች እንጽፍና ፋይንድ አድርግልኝ ስንለው እዛ ቦታ ላይ ይወስድናል ማለት ነው። ስለዚህ የኮንትሮል ፕላስ ኤፍ ወይ ደግሞ የፋይንድ ጥቅም እዚህ ጋር ነው ማለት። ቀጣይ ኮንትሮል ፕላስ ቢ ነው። ይሄ ደግሞ ቦልድ ነው፣ ወይም ደግሞ ሼድ አድርገን ላሳያችሁ። ይቺ እዚህ ጋር አንደኛ ቢ መጫንም ትችላላችሁ። ከዛ ውጪ ደግሞ ኮንትሮል ፕላስ ቢ ካልነው ቦልድ ያደርግልናል። እንደሚታያችሁ እዚህ ጋር ቦልድ ነው ማለት ነው። ይሄን ስንመልሰው ወደ ነበረበት ይመለሳል፣ ግን ቦልድ ስናደርገው ቦልድ ይሆናል ማለት ነው። ስለዚህ የኮንትሮል ፕላስ ቢ ጥቅም ቦልድ ማድረግ ነው። ኮንትሮል ፕላስ አይ ደግሞ ኢታሊክ ለማድረግ ነው። ጽሁፎችን በኢታሊክ ስታይል ከጻፍን ሼድ እናደርግና ልክ አይ ስንጫን እንደዚህ ኢታሊክ ያደርግልናል፣ ሰበር ያደርግልናል ማለት ነው። ከዛ ቀጣይ ኮንትሮል ፕላስ ፒ ነው። ምንድነው ይሄ? ፕሪንት የምናደርግ ከሆነ ፕሪንተር ካለን በካነን ወይ በኢፕሰን ኮንትሮል ፕላስ ፒ ብለን ስንጫነው ፕሪንት ያደርግልናል ማለት ነው። ልክ እንደዚህ እዚህ ጋር ፕሮፐርቲውን እናስተካክላለን።
ፕሪንት የምናደርግበትን ሜሽን እዚህ ጋር እናስተካክላለን። ኢፕሰን ነው ካናን ነው የሚለውን ልክ ያለንን ማሽን እናስተካክላለን ማለት ነው። ስለዚህ ኮንትሮል ፒ ፕሪንት ነው። ኮንትሮል ፕላስ ዩ ደግሞ አንደርላይን ነው። አንደርላይን ማለት ደግሞ ማስመር ማለት ነው። ለምሳሌ እዚህ ጋር ኮንትሮል ፕላስ ዩ ብጫን አንደርላይን አደረገልኝ ማለት ነው። እንደገና ራሱን ኮንትሮል ፕላስ ዩ ስጫን ደግሞ ይመልስልኛል ማለት ነው። ስለዚህ ኮንትሮል ፕላስ ዩ ጥቅም አንደርላይን ማድረግ ወይም ማስመር። ከዛ ኮንትሮል ፕላስ ኦ ደግሞ የኦፕን ማለት ነው። ምንድነው ኦፕን የሚያደርገው? እሱን አሳያችኋለሁ ጥቅሙ ማለት ነው። ኮንትሮል ፕላስ ኦ አልኩት የሆነ ነገር መክፈት ስፈልግ ኦፕን ማድረግ ስፈልግ ዶክመንት ሊሆን ይችላል፣ ኢሜጅ ሊሆን ይችላል። እዚህ ጋር ኮንትሮል ፕላስ ኦ ስነካ ያመጣልኛል ማለት ነው። ለምሳሌ አሁን እዚህ ጋር የሆነ ነገር መረጥኩኝ ከዛ ኦፕን ስለው እንደዚህ ከፍትልኛል ማለት ነው። ከዚህ በፊት የተከፈተ ፋይል ነው ይሄ። ኦፕን ስለሆነ የመጣልኝ ይሄን ይመስላል። ሌሎችም ሾርት ኬዎች አሉ በሂደት ለቅላችኋለሁ። እሺ ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበር። ሌሎችንም ሾርት ኬዎች እንደምሰራላችሁ ነገራችኋለሁ። ሰብስክራይብ ያደረጋችሁ፣ ላይክ፣ ሼር ያደረጋችሁ እንድንሰራላችሁ የምትፈልጉ ጻፉልን፣ ኮሜንት አድርጉልን፣ እንሰራለን። እናመሰግናለን።